አብይ አህመድ ቀደም ሲል ለተጠቀስከው ለገሰ ወጊ ለማትረፍ መረጃ ቀብል ነበር የሚል ነገር ተናግሮ ብዙ አነጋግሮ ነበር። እውነት ነው ይሄ ነገር? በፍጹም ያ የተሳሳተ ነው። አብይ አህመድ ለገሰን ለማትረፍ መረጃ ሲያቀብል አልነበረም የኖረው። ለገሰን እንዴት አድርጎ ወደ ወጥመድ ማስገባት የሚችልበትን ሁኔታ ነው የፈጠረው እሱ። እንዴት ነው የሆነው መሰለው ወንድሜ? ከዚህም በፊት እንግዲህ ታውቃለህ የሞባይል ስልኮች ባልነበሩበት ጊዜ ኮሙኒኬሽን በጣም ይከብድ ነበርና የሞባይል ስልኮች ኢትዮጵያ ውስጥ መስመር መዘርጋት ሳይጀምሩ ሳተላይት ፎኖች ነበሩና የጃን ለገሰ ሳተላይት ፎን አይሰራም ነበር። ያ ሳተላይት ፎን እንዲሰራና መስመር ላይ እንዲመጣለት አብይ ኦፕሬሽን አለ ወደ ምዕራብ አካባቢ ለገሰን አግኝታችሁ ይሄን አይነት ኦፕሬሽን እንዴት አድርጎ ሰርቫይቭ እንደሚያደርግ ንገሩት ብሎ ለነ ዳውድ ኢብሳ መልእክት ያቀብል ነበር። ያ መልእክት ለገሰ ያልሰራውን ስልክ ሰርቶ በዛ ኮሙኒኬት እንዲያደርግና በዛ ስልክ ደግሞ እነ አብርሃም ማንቸስተር የነበሩ እነ ጠቅላይ ሚኒስትር በዛን ጊዜ በሌት ፕራይም ሚኒስትር ኦፍ ኢትዮጵያ መለስ ዜናዊ የነበሩበትና ያንን ከቻምበሩ ሆኖ መለስ የመራው ስልኩን ሙሉ በሙሉ አምጥቶ መስመር ውስጥ አስገብቶ እየተከታተሉበት 6 ዲቪዥኖች በስፔሻሊ ደግሞ የቀድሞ የኦሮሞ ነጻነት ሰራዊት የነበሩና ጃን ለገሰን እንቅስቃሴውን በደንብ የሚያውቁ ግን ኦፒዲዮ የሚባለው በዛን ጊዜ ድርጅት ኦህዴድ እዛ የተጨመሩ እነዛን አዋቅሮ ለ3 ሳምንታት በዛ ስልክ ተከታትሎ ነው ጃን ለገሰን ያገኙት ይችላል። ስለዚህ አብይ አህመድ ጃን ለገሰን አስገደለው እንጂ ከመገደል አላዳነው። ይሄ ነው ትክክለኛው መረጃ ይሄ ነው።